ሰላም ጤና ይስጥልን ቀመር ቴክኖሎጂ ነን። በዛሬው ቪዲዮ የምናየው እንዴት አድርገን ስልካችንን ሙሉ በሙሉ በኮምፒውተራችን እንደምንቆጣጠር ነው። ማለትም ስልካችንን ፉል የሆነ ኮንትሮል በኮምፒውተራችን እንዴት ኮንትሮል እንደምናደርግ ነው የምናየው። ወይም ደግሞ በአጭር ሜትር ይህን ለማድረግ ምንድነው መጀመሪያ እዚች ጋር መተን አንድ የምናወርደው ሶፍትዌር አለ ማለት ነው ኮምፒውተራችን ላይ SCRCPY Win64 የሚል ማንኛውም ብራውዘር ላይ ሰርች አድርገን ዳውንሎድ የምናደርገው አንድ ሶፍትዌር አለ ማለት ነው። ልክ እንደ ከጻፈን በኋላ እዚች ጋር ዳውን ሆነን እዚህ ጋር ጊታብ ላይ ነው የምናወርደው። ከጊታብ አንድ የምናወርደው ሶፍትዌር አለ። ይሄው ጊታብ ላይ እዚች ጋር አንድ የተለቀቀ እችኛዋን ሶፍትዌር ዳውንሎድ እናደርጋለን። ፉል የሆነ ኮንትሮል ስልካችን ለማድረግ የሚያመቸን ወይም የሚያቀልልን ይሄኛው ሶፍትዌር ነው ማለት ነው። ልክ እንዲህ ሲከፍት እዚች ጋር አለ የምናወርደው ይሄኛውን ሶፍትዌር ነው። ይሄን ለማውረድ መጀመሪያ እንደ ከከፈተ በኋላ ምንድነው የምናደርገው እዚህ ወርታች ስክሮል እናደርግና እዚህ ጋር እንደርሳለን። እዚህ ጋር ልክ ከደረስን በኋላ ይሄው እዚች ጋር SCRCPY Win64 የምትል እቺኛዋን ዚፕ ፋይል አለች። እቺኛዋን ዚፕ ፋይል አንድ ጊዜ እንነካለን። ልክ አንድ ጊዜ ስንነካ እዚህ ጋር ሰርች ያደረገ ነው ዳውንሎድ ያደርጋል አንድ ዚፕ ፋይል። ይሄ ዳውንሎድ ስንት ነው? 15.0 ሜጋባይት ነው። ይሄኛው ዚፕ ፋይል ልክ ወርዶ ሲያልቅ ኤክስትራክት አድርገን ሶፍትዌሩን ራን እናደርጋለን ማለት ነው። ስለዚህ እስከ ወርድ ድረስ እንጠብቀዋለን ማለት ነው። እሺ እንዲህ ወርዶ ካለቀ በኋላ እዚህ ጋር የወረደበትን ቦታ ገብተን ሴታፑን ቼክ እናደርጋለን፣ ኤክስትራክት እናደርገዋለን ማለት ነው። ስለዚህ ኤክስትራክት ከተደረገ በኋላ ይሄው እዚች ጋር SCRCPY Win እዚች ጋር አለች። እዚች ጋር አንድ ጊዜ እንገባለን። ልክ እንዲህ ከገባን በኋላ ይሄኛው ሴታፕ ላይ እቺኛዋን ሴታፓ እቺኛዋን ራን ከማድረጋችን በፊት የኮምፒውተራችንን ሴታፕ ጨርሰናል። ስልካችን ላይ ደግሞ ማስተካከል ያለብን አንድ ሴታፕ አለ። እሱን ሴታፕ ደግሞ ስልካችን ላይ እንዴት እንደምናስተካክል ወደ ስልካችን ሄደን እናያለን ማለት ነው። እሺ መጀመሪያ ምን እናደርጋለን? ስልካችን ላይ ከመጣን በኋላ እዚች ጋር እንመጣና ለስልካችን ሴቲንግ እንገባለን። ልክ ሴቲንግ ከገባን በኋላ እዚህ ስልካችንን ስክሮል አድርገን መጨረሻ ላይ ሲስተም ጋር እንገባለን። ሲስተም ጋር ከገባን በኋላ ወርታች ስክሮል ስናደርግ ዲቨሎፐር ኦፕሽን ምትላለች። እቺን አንድ ዲቨሎፐር ኦፕሽኗን ክሊክ እናደርጋለን። ልክ ዲቨሎፐር ኦፕሽን ክሊክ ስናደርግ እዚህ ጋር እንመጣለን። USB ዲበግ እንዲ ኦፍ ሆኖ ነው የምጠብቃችሁ። እንዲ ኦፍ ሆኖ ከጠበቀ መጀመሪያ ምን ታደርጋላችሁ? ኮምፒውተራችሁንና ስልካችሁን በUSB ኬብል ኮኔክት ታደርጋላችሁ። ይሄም ማለት ምንድነው USB ወይም ደግሞ ማንኛውም ዳታ ትራንስፈር የሆነ ኬብል አመታችሁ ስልካችሁን ኮኔክት ታደርጋላችሁ። እንደዚህ ልክ ኮኔክት ስታደርጉ ይሄው እንደዚህ አይነት ያመጣላችኋል። ፋይል ትራንስፈር ነው ምናምን ይላል። አሁን እኛ የምንፈልገው ፋይል ትራንስፈር አይደለም፣ ኮምፒውተራችንን ስልካችንን በኮምፒውተራችን ላይ እንዴት በቀላሉ አክሰስ እንደምናደርግ ነው የምናየው ማለት ነው። ስለዚህ እንዲህ ኦፍ ሆኖ ከጠበቀላችሁ እዚች ጋር ኦን ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር አለው USB ዲበጊንግ ይላል። እቺኛዋን ኦኬ እንላለን። ልክ ኦኬ ስንል እንደዚህ አይነት ኦፕሽን ያመጣል። ኮምፒውተራችሁና ስልካችሁ ኮሙኒኬት ሊያደርጉ ነውና ትፈቅድልታለህ ነው። ስለዚህ አለው እንላለን። ልክ አለው እንላለን። ከዛን አለው ካለን በኋላ ከዚህ ከስልካችን ላይ በቃ ሙሉ በሙሉ እንወጣለን። ይሄ ዲቨሎፐር ኦፕሽን የሌለው ሰው ካለ ወይም ደግሞ ይሄ ዲቨሎፐር ኦፕሽን አልመጣ ካለ ምን እናደርጋለን? ወደ ስልካችን እንገባና የስልካችን አባውት ላይ እንገባለን፣ ወይ ደግሞ ማይ አባውት የሚል አለ የኔ ላይ ማለት ነው አይተል ስለሆነ እዚች ጋር ቢልዲንግ ነምበር ምትላለች። እቺኛዋ ቢልዲንግ ነምበርን 7 ጊዜ እነካለን ማለት ነው። አሁን የኔ ስላለ ምን ይላል? ይሄውና you need to you are already a developer option method እያለ ነው። ስለዚህ አለኝ ስላለ አያስገባም። ለሌላችሁ ግን እንዲህ 7 ጊዜ ቶሎ ስትነኩ ደብል ስትነኩ ዲቨሎፐር ኦፕሽን አለው ያደርጋል ማለት ነው። እንደዚህ ሴታፓችንን ስልካችን ላይ ዲቨሎፐር ኦፕሽኑን እዚህ መጨረሻ ላይ ኦን አድርገን USB ኬብል አስገብተን ዲቨሎፐር ኦፕሽን ላይ ስክሮል እናደርግና ዲቨሎፐር ኦፕሽን ላይ እንዲህ ስክሮል እናደርግና USB ዲበግን ኦን ሆኗል። ስለዚህ አሁን ምንድነው የምናደርገው? ቀጥታ ወደ ኮምፒውተራችን እንመጥና እዚች ጋር ያለችዋን ሴታፕ እቺኛዋን ሴታፕ አንድ ጊዜ ራይት ክሊክ እነክና ራን ማድረግ ብቻ ነው። እቺኛዋን አንድ ጊዜ ራን እናደርጋለን። ከዛን ራሱን የቻለ እዚህ ጋር አለው መፈቅድ ነገር አለ አለው እናደርጋለን። ከዛን ራሱን የቻለ ኮማንድ ፕሮምፕት ከፈተ። ትንሽ ደቂቃ እንጠብቃለን። ስልካችንን ሙሉ በሙሉ እዚህ ላይ አክሰስ ያደርጋል። ይሄው ስልካችንን እዚህ ጋር ከፈተ ማለት ነው። አያችሁ አሁን ስልኬ ይሄው ተከፈተ። እዚህ ጋር ይሄው ስልኬን ይሄው እዚህ ጋር አክሰስ ማድረግ ይችላል በኮምፒውተሬ ላይ። ይሄው ኮምፒውተርን ሲነካካው ስልኬ ራሱ የተነካካ ነው ማለት ነው። እዚህ ስልኬ ይሄው እንደፈለኩ መውጣት ይችላል። አሁን አያችሁ ስልኬን እንደፈለኩ አክሰስ ማድረግ ይችላል። እዚህ ጋር ከፈለኩ ክሮም ከፈለኩ እዚህ ጋር መጥቼ ስክሮል በማውዝ ስክሮል ያደረኩ ዩቲዩብ ላይ መግባት ይችላል። ይሄው አት ዘ ሴም ታይም በማውዝ ስልኬን ኮንትሮል እያደረኩ ኮምፒውተር ላይ ስልኬ እዚህ የተንቀሳቀሰ ነው ማለት ነው። ይሄው
ስለዚህ በቀላሉ ስልካችንን በኮምፒውተራችን ይሄው እንዲ አክሰስ ማድረግ ይችላሉ። የፈለኩትን ነገር እዚህ ጋር ሰርች ማድረግ ይችላሉ። አሁን ለምሳሌ እዚህ መጥቼ ኮምፒውተር ላይ ስልኬን ቀመር ቴክኖሎጂን እዚህ ጋር አክሰስ ላድርግ። ቀመር ቴክኖሎጂ ቺት እዚህ ጋር መተን ሰርች እናድርገው በስልኬ። እዚህ ጋር ዳታ መብራት አለበት። እንደዚህ ዳታ አብርተን ኮኔክት እናድርገው። እሺ ይሄው ዋይፋይ ኮኔክት ሆነ። ዋይፋይ ኮኔክት ከሆነ አንድ ጊዜ እንወጥና እዚች ጋር ሪፍሬሽ እናደርጋታለን ማለት ነው። እቺኛዋን ወይ እዚች ጋር መተን እንደገና ሰርች እናደርጋለን። ዋይፋይ ኮኔክት አድርገን ማለት ነው ስልካችንን። ይሄው ሳረግ ቀመር ቴክኖሎጂ እዚህ ጋር ይሄው መጥቷል ማለት ነው። አያችሁ? ስለዚህ እንደፈለኩ አድርጌ አያችሁ? እንደፈለኩ አድርጌ ስልኬን ኮንትሮል ማድረግ እችላለሁ ማለት ነው በኮምፒውተሬ ላይ። ይሄው ቀመር ቴክኖሎጂ እንደፈለኩ አክሰስ ማድረግ እችላለሁ። ስለዚህ እንደዚህ በቀላሉ ስልካችሁን በኮምፒውተራችሁ ላይ አክሰስ ወይ ኮንትሮል ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ቴክ ቪዲዮ እንዲደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሳፖርት አድርጉኝ። አመሰግናለሁ።